ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮ ኒውስ መረጃዎች ጋር አብራችሁ እንድትቆዩ ደግሞ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። በአማራ ክልል በቀጠለው ጦርነት ኮሎኔሉ በድሮን ጥቃት መገደላቸው ተሰማ። ጦርነቱ ተባብሶ የቀጠለ ሲሆን የአማራ ፋኖ ብሔራዊ ኃይል በአማራ ክልል በቀጠለው ውጊያ በአንድ ግንባር ብቻ ከ180 በላይ ወታደሮች ተደምስሰዋል ሲል አስታውቋል። በክልሉ ባለው ጦርነት የተፈጸመው የጾታ ጥቃቶችን የሚመረምር የባለሙያዎች ቡድን በተባበሩት መንግስታት አስተባባሪነት እንዲቋቋም ጥሪ ቀርቧል። በዝርዝር የምንመለከተው ነው። የትግራይ ጊዜያዊ አስተዳደር 8 ቢሊዮን ብር በላይ የሚሆን የበጀት እጥረት አጋጠመኝ አለ። በጀነራል ታደሰ ወረደ የሚመራው የጊዜያዊ አስተዳደሩ የክልሉ አስተዳደርና አጠቃላይ የመንግስት ሰራተኞች ደሞዝ ለመክፈል ተጨማሪ ድጋፍ ከፌዴራል መንግስት ሊደረግልኝ ይገባል ያለ ሲሆን 8 ቢሊዮን ብር ያስፈልገኛል ብለዋል። በክልሉ ያለው የጦርነት ድባብ አዳዲስ የፌዴራል መንግስት ውሳኔዎችን ለመተግበር አስቸግሯል ተብሏል። በዝርዝር ነው ያለን። የአውሮፓ ህብረት ለአፍሪካ የሚሰጠውን ሰብአዊ እርዳታ ኢላማውን ስቷል ሲል የመርማሪዎች ቡድን አጋለጠ። ህብረቱ የሚያቀርበው እርዳታ ለተጎጂዎች አልደረሰም ተብሎ በምርመራ ከተጋለጡ ሀገራት መካከል አንዷ ኢትዮጵያ ሆናለች። እርዳታዎችን ለተጎጂዎች ሳይሆን ለሌሎች ጉዳዮች እየዋሉ ይገኛሉ ነው የተባለው። አብራችሁ ስትቆዩ ዝርዝሩን ትሰሙታላችሁ። የአንድ ቤተሰብ አባላት የሆኑ 7 ሰዎች በድንገት ሞታቸው ሰምተዋል። በማዕከላዊ ኢትዮጵያ ክልል በምስራቅ ጉራጌ ዞን መስቃን ወረዳ የአንድ ቤተሰብ አባላት የሆኑ 7 ሰዎች ሞታቸውን ተከትሎ ፖሊስ ምርመራ መጀመሩን ያስታወቀው በዝርዝር እናየዋለን። 6 የዲሞክራቲክ ህግ አውጪዎች የአሜሪካ ጦር አባላት ህገወጥ ትዕዛዞች እንዲቃወሙ የሚያሳስብ ቪዲዮ ከለቀቁ በኋላ በአመፅ የተሞላና በሞት የሚያስቀጣ ባህሪ ሲሉ ፕሬዝዳንት